አቡነ ሳዊሮስ በዘራቸው ነው፣ ሌላ ነገር የለም። የጠላናቸው ጎጃም እኮ ፓትርያርክ ነው የሾሙት አሉ። አሁንም ፓትርያርክ 6 ዓመት ሊሆናቸው ነው፣ 7 ዓመት አለቀ። አቡነ ሳዊሮስ ከልጅነት አውቃቸዋለሁ። ጵጵስና እንኳ ለመውሰድ ሲሸሹ ነበር። እኔ ገና ነኝ አይገባኝም እያሉ ደግሞ አንድ ታሪክ ልንገርህ፣ እንደው በመድኃኒዓለም ህዝብ ይወቀው። እንዲህ እሳቸው ላይ እየተንጠራራን እሳቸውን ዝቅ ለማድረግ እንደው የኢትዮጵያ ህዝብ ይወቀው። ይሄ የሲመነኩሱ የሚሰጣቸው ጳጳስ ሲሆኑ የሚሰጣቸው ዱላ ለሄድ ምንድነው በትረ ሙሴ ነው። እሳቸው ጋር ሲደርስ አለቅ ሄድ የኔን ሮጣ ህንጣ ብለው የራሳቸውን በትረ ሙሴ አቡነ ጳውሎስ ሰጧቸው። ያንደት ምን ያመላክታል? ይሄ እስቲ ንገር። ገና ከፍተኛ ደረጃ ይደርሳል። ጠብቋቸዋል። ገና እኔ ሞት ለሆነ ነገም ለሞት ይችላለሁ። አቡነ ሳዊሮስ ግን ነገ ያችን ወንበር ይቀመጡባታል። ይህን አረጋግጥልሃል። በምንም ሳይሆን በእግዚአብሔር። በዛን ጊዜ እየተገለሉ እየተሰደው በእንትን በተባሉበት ሰዓት ጳጳስ ሾሙ። ደግ አደረጉ። እንኳን ሾሙ፣ ትክክል ነው የሰሩትም። እዛ ሾሙ የለም እንደ ትግራይ 3 ጳጳስ ከሆነ ጳጳሶች መሾም ይችላሉ አንድ ላይ ሆነው። እርስዎ ደጋፊ ናቸው? የኦሮሚያ ሲኖዶስ ይደግፋል። ኦሮሚያ ህዝብንም ድሮ ጀምሬ ይደግፋል። አቡነ ሳዊሮስ እንዳይገቡ ተብሎ በዘበኛ እንዲባረሩ ቤታቸው ታሽጎ ይደረጋል። እና ወንድሜ እስቲ ና ቁጭ በል ና እስቲ እኔ ወንድም እናውራበት። ለምን እንዲህ አረክ ማለት አይቀልም። ምንድነው ጵጵስና? ምንድነው ቆብ መጫን? ምንድነው? እንዴት ነው የምናምናቸው? እኛም እኮ ለማመን እኮ የእነሱን ደግነትና ርህራሄ ማየት አለብን። የእነሱን አንድ መሆን እንዲህ እኮ ማየት አለብን። እንዳታስገባው በዘበኛ አቡነ ሳዊሮስ በዘበኛ ሊባረሩ ከዚህ በላይ ምን ይደረጋል? እንደገና ቤታቸው ታሽጉ እብድ ሆኜ ነው እኔ ቤቴ ፈርኒሽድ የሆነ ቤት የሚከራይ ነበር በዚያን ሰዓት። ይምጡ አባታችን እዚህ እንዲገቡ ነው። ጥሩ አባት ናቸው። ጥሩ በእውነት ጥሩ አባት ናቸው። እንግዲህ ምን ሌላ መለያ ይፈለገባቸው? በእኔ አይታሰሩም ብለው አርፋችሁ ተቀመጡ፣ ከዚህ ከእንዳትወጡ አትታሰሩ የሚል አባት። እንደገና ተርበዋል ብን አሁን ድረስ እኮ ትግራዮችን እያበሉ ሊነገርላቸው ይገባል፣ ሊደነቁም ይገባል። የክፉ ጊዜ እንትን የሚል አባት አለ እንዴ? ይሄንን ያደረጉ አባት ናቸው። ከዛ በፊት ጀምሮ ግን ወዳቸዋለሁ፣ አከብራቸዋለሁ፣ እደግፋቸዋለሁ። ምንም ክፉ ነገር ሲሰሩ አላውቃቸው። አንድም ቀን መጥፎ ነገር፣ አንድም ቀን ክፉ ነገር፣ አንድም ቀን ራስን መውደድ፣ አንድም ቀን ይህ ሌላ ነገር ውስጥ የመግባት ጠባይ የሌላቸው የጸዱ አባት ቢኖሩ አቡነ ሳዊሮስ ናቸው። ይህን መሰክራለሁ። እውነቴን ነው። እውነተኛ ሰው ናቸው። ክፋት አይፈልጉ፣ አንድነትን ይፈልጋሉ። የሚጠቅመው አንድነት፣ የሚጠቅመው ሰላም። ሸዋሚው መድኃኔዓለም ነው። ወንበር የሚያስቀምጥ እዛቸው ወንበሩ ላይ ዓለም መድኃኒት ነው። አለሱ ፍቃድ የሚገኝ አንድም ነገር የለም። አቡነ ሳዊሮስ በእውነት አሁን ይኸው ሂድና ምን እንደሰሩ ሰው እንዲህ አፉ ሳይተነፍስ እንዲህ አይነት ለውጥ ግቢው ላይ ያደርጋል። ቶታል እኮ ለውጠውታል። በጣም አምሯል። እንሂድ ከፈለክ በእውነት አብረን። መንበረ ፓትርያርክ ነው ሁሉ ጠቅላው ያ ግቢው በሙሉ ሌላ ታሪክ ተሰርቷል። መንበረ ፓትርያርክ ብለው መግቢያው ቤት ሁሉ መንበረ ጵጵስና ብለው ሁሉ ቆንጆ ሆኖ ተሰርቷል። ግቢው ራሱ እንዴት እንዳማረ። ለውጥ አይፈለግም ሰሩ። እግዚአብሔር ይስጣቸው። አሁንም ስማቸውን ነው የተከሉት፣ ግን ተፈጥሯቸው ያ ስለሆነ ነው። ከነገር ሰላም የሚወዱ፣ ከመጣላት ፍቅር የሚወዱ፣ ከመቀመጥ ስራ የሚወዱ፣ የተረጋጉ ፈሪሃ እግዚአብሔር ያላቸው፣ አንገታቸውን የደፉ፣ እውነት እንዳይመስል ብትሰድባቸው ሳቅ ብለው የሚያልፉ፣ ምንም ሳታደርግላቸው ለአንተ የሚጸልዩ እግዚአብሔር ይስጠው የሚሉ እግዚአብሔርን የሚያምኑ እውነተኛ ጳጳስ ደግ አባት ቢኖሩ ብፁዕ አቡነ ሳዊሮስ ናቸው።